ሰላም እንዴት ናችሁ? ወደ ማቲካስት እንኳን ደህና መጣችሁ። ዛሬ ስለ ሞባይል ስልክ ታሪክ የምነግራችሁ ይሆናል። ለቻናሉ አዲስ የሆናችሁ አንዳንድ ሰብስክራይብ እየለገሳችሁ ቤተሰቦች ደግሞ ቪዲዮን ላይክ በማድረግ ብትጀምሩ እያልኩኝ ቀጥታ ወደ ታሪኩ አልፋለሁኝ። የሞባይል ስልክ ወደ ኢትዮጵያ ሲመጣ አገልግሎቱን ለማግኘት ያስፈልጉ የነበሩት አስገራሚ መስፈርቶች ግንቦት 9 1991 ዓመተ ምህረት ቴሌ ለወራት ሲያስተዋውቅ የከረመውን የሞባይል ስልክ አገልግሎት መስጠት የሚጀምርበት ቀን ነበር እና በዚያን ዕለት ግንዛቤው የነበራቸው ባለሀብቶች ለኢትዮጵያ አዲስ የሆነውን ሞባይል ስልክ አገልግሎት ተጠቃሚ ለመሆን ወደ ቴሌ ቢሮዎች በጠዋት መምጣት ጀምረዋል። በቢሮ መግቢያ ላይ አንድ ማስታወቂያ ተለጥፏል። ሲም ካርድ ለመውሰድ ሲመጡ ኦሪጂናል እና ኮፒ የመኖሪያ ቤት ካርታ ይዘው መምጣት እንዳለባቸውና የአገልግሎቱ ተጠቃሚ ለመሆን የቤት ካርታቸውን ማስያዝ እንዳለባቸው የሚገልጽ ማስታወቂያ። በነገሩ የተስማሙና ቀድሞው መረጃውን ያገኙ ሰዎች የቤት ካርታቸውን እያስያዙ ለሲም ካርዱና ቴሌ በብቸኝነት ያስመጣው የነበረውን ትልቅ የኤሪክሰን ቀፎ 5000 ብር አካባቢ እየከፈሉ መውሰድ ጀመሩ። የዚያን ዕለትም የመጀመሪያዎቹ ባለሞባይሎች በአዲስ አበባ ከተማ ይታዩ ጀመር። እነዚህ ጥቂት ባለሞባይሎችም በሱሪያቸው ቀበቶ ላይ በታሰረ የቆዳ ቦርሳ ያንጠለጠሉትን ትልቅ ሞባይል እያየ ማን ያልተገረመ ነበር? በነገራችን ላይ ከእነዚህ ቴሌ ከሚያስመጣቸው ስልኮች ውጪ በሌላ ቀፎ መጠቀም ፈጽሞ የተከለከለ ሲሆን በኢትዮጵያ ብቸኛው የሞባይል ቀፎ ሻጭ ቴሌ ብቻ ነበር። ቆየት ብሎ ታዲያ የሞባይል ስልክ መጠቀም ፈልገው ነገር ግን የቤት ካርታ የሌላቸው ባለሀብቶች ቅር መሰኘታቸውን የተረዳው ቴሌ የቤት ካርታ ላላቸው የተመዘገቡ ባለሀብቶች ስልክ ሰጥቶ እንደጨረሰ ካርታ ለሌላቸው መስመር ፈላጊዎች 50,000 ብር በማስያዝ ሲም ካርድ መውሰድ እንደሚችሉ አስታወቀ። በጥቂት ወራት ዕድሜው የሞባይል ስልክን አስፈላጊነቱን የተረዱ ሰዎች በርከት በማለታቸው 50,000 ብር አስይዞ ሞባይል የሚወስደው የአዲስ አበባ ባለሀብት ተበራከተ። በዚያን ጊዜ የሞባይል አገልግሎት የሚሰራው በ100 ኪሎ ሜትር ራዲየስ ብቻ ነበርና የሞባይል ስልክ ብቸኛ መናኸሪያ አዲስ አበባ ከተማ ብቻ ነበረች። ከአዲስ አበባ ከ100 ኪሎ ሜትር በላይ ከራቀ ሞባይሉ አይሰራም። ከዚህ በኋላ ቴሌ ለብዙ ወራት ሲም ካርድ መሸጥ አቁሞ ላሉት ጥቂት ባለሞባይሎች አገልግሎቱን ለማዳረስ ኔትወርክ በማስፋፋት ሥራ ላይ ተጠምዶ ከቆየ በኋላ ከአዲስ ማስታወቂያ ጋር ብቅ አለ። ቴሌ በአዲሱ ማስታወቂያው ብዛት ያላቸውን ሲም ካርዶች ያለምንም ማስያዣ በቀበሌ መታወቂያ ብቻ መስጠት ሊጀምር እንደሆነና በተጨማሪም የሞባይል ተጠቃሚው ቴሌ በብቸኝነት ከሚሸጠው ኤሪክሰን ስልክ ውጪ በፈለገው ስልክ መጠቀም እንደሚችል ገልጾ ምዝገባ ጀመረ። በሺህ የሚቆጠሩ ሰዎች አገልግሎቱን ለማግኘት በመመዝገባቸው ሲም ካርድ ለማግኘት ከ6 ወር እስከ 1 ዓመት መጠበቅ ግድ ነበር። በዚህ ወቅት የሲም ካርድ ዋጋ ከ5,000 ብር ወርዶ 550 ብር፣ ከዚያም 440 ብር፣ ከዚያም 365 ብር፣ 169 ብር ይሸጥ ነበር። ይህን ተከትሎም የሞባይል ቀፎዎች በግለሰብ ሱቆች ውስጥ መሸጥ ጀመሩ። ዛሬ ላይ ሁሉ ነገር ቀላል ሆኖ ከየትኛውም ሱቅ ልንገዛው የምንችል ዕቃ ከመሆኑ በፊት ሲም ካርድ ተመዝግበው ደርሷቸው የቀፎ መግዣ ካጡ ሰዎች ሲሙን በወር ከ70 እስከ 100 ብር መከራየት ይቻልም ነበር።
እናንተስ መጀመሪያ የያዛችሁት ስልክ ምን አይነት ነበር? ለመጀመሪያ ቀን ስልክ ስታወጡ የነበራችሁ ስሜትስ? በመጀመሪያ ቀን የት ደወላችሁ? ከሞባይል ጋር በተያያዘ ያጋጠማችሁ ነገርስ? ሐሳብ መስጫው ላይ መጋራት ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ